አፈር ለሚበለው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ሰማኝ በለው በብዙዎች አጠራር ሰሜ ባላገሩ ዛሬ በማለዳው ድንገት ድምፁ ጠፍቷል። ከዚያም ለሞት አሸልቧል። ሙዚቃው ሳይሰለች እድሜው ሳይጠገብ የጥበብ አምባው ላይ እንደነገሰ ብዙዎች ሰሜ እንዳሉት፣ ብዙዎች ባላገሩ እያሉ እንደጠሩት፣ ብዙዎች የመዳኑን ወሬ ሲጠብቁ ዛሬ መርዶውን ሰምተናል። ለጥበብ ቤተሰብ ልብ ሰባሪ መርዶን የሰማ ነው። ለአድናቂዎቹ ለቤተሰቡ መጽናናትን እየተመኘን ሰሜ ባላገሩ ምን ገጠመው ምን አገኘው የሚለውን መረጃ እንነግራችኋለን። ነፍስ ይማር። ሰሜ ባላገሩ ሰማኝ በለው ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት የተለየው ድምፃዊው ሰማኝ በለው የተለያዩ ባህላዊና ሌሎች ይዘት ያላቸው ሙዚቃዎች በመጫወት ለአድማጮች በማቅረብ ይታወቃል። ይህ ድምፃዊ ሰማኝ በለው ባለትዳርና የአራት ልጆች አባት እንደነበረ ከፋና ባገኘነው መረጃ ላይ ተጠቅሷል። ሰማኝ በለው ልብን የሚነኩ መቼም የማይረሱ ዘፈኖችን በመዝፈን ይታወቃል። በተለይ ደቦትን እንስራ የተሰኘው ሙዚቃው፣ ባላገር የተሰኘው ሙዚቃው ብዙዎች ያውቁታል። በተለይ ባላገር የተሰኘው ሙዚቃው እንደ ቅጽል ስሙ ጭምር ሆኖ አገልግሎታል። ሰሜ ባላገሩ እያሉ ነው ብዙዎች የሚጠሩት። የተለያዩ የሙዚቃ ስልቶችን ይጫወታል። የጎንደረኛ የጎጃም አካባቢ ሙዚቃዎችን በመጫወት ዕውቅናን ያተረፈም ድምፃዊ ነው። የባህል ሙዚቃን ከዘመናዊ ጋር አዋህዶ ውዝዋዜውንም ጭምር አክሎበት በመጫወት የራሱ ለዛና ቀለም ያለው፣ በዚህም በኢትዮጵያውያኖች በደንብ የሚታወቅ ድምፃዊ ነበር። በተለይ የዋሽንት ድምጽ ሲሰማ የሰሜ ባላገሩን ትውፊታዊ ጨዋታዎችን ማንም አይረሳቸውም። የጎንደር፣ የጎጃም፣ የወሎ አካባቢውን ጉርጉሮና ስልታዊ የሆኑ ሙዚቃዎቹንም የጎንደረኛ የጎጃም አካባቢ ሙዚቃዎችን በመጫወት ዕውቅናን ያተረፈ ድምፃዊ ነው። የሌሎች አካባቢ ስራዎችን ጭምር በመጫወትም ይታወቃል። በነገራችን ላይ 2 ትልልቅ አልበሞችን ሰርቷል። በርካታ ነጠላ ዜማዎችንም ማበርከት ችሏል። ባላገር የተሰኘው ሙዚቃው ደግሞ ብዙዎች የሚያስታውሱት ነው። ቁምጣውን አድርጎ በዛ አካባቢ ያለውን አለባበስ ለብሶ የሚጫወተው ሙዚቃ ምንነት ባለባበሱና በትወናው ጭምር የሚገልጽ አድርጎ ለሕዝብ ያቀርበዋል። በዚህ መንገድ የተጫወታቸው ሙዚቃዎች በብዙዎች ልብ ይታወሳሉ። አረምኑን ሰጠሽ ደግሞ በቅርብ ጊዜ ወዲህ ተወዳጅነትን ካተረፉ የሱ ስራዎች መካከል አንዱ ነው። ትዝታሽን አልቻልኩም፣ ምሪኝ ሀገር የተሰኙ በርካታ ስራዎችን በመስራት ይታወቃል። ሰሜ ባላገሩ ስራዎቹ በርካታ ናቸው። ማህበራዊ ተጽዕኖቹ፣ የቴሌቪዥን የፊልም ስራዎቹም ይጠቀሳሉ። እነሱንም እንነግራችኋለን። እናንተ ግን የቱን ታስታውሳላችሁ? እስቲ ጻፉልን። በነገራችን ላይ ሰማኝ በለው በሙዚቃ ስራዎች ውስጥ ፍቅርን፣ ናፍቆትን፣ የገጠርን ውበት፣ ማህበራዊ እሴቶችን እያንጸባረቀ አርቲስት ነው። እንዳሁኑ ዘመን የፊልም አሰራሩ ባልዘመነበት ጊዜ እንደ ትዝታሽን አልቻልኩም፣ ምሪኝ ሀገር የተሰኙ በርካታ ስራዎችን በመስራት ይታወቃል። ሰሜ ባላገሩ ብዙ ጊዜ ክሊፖችን በሚሰራበት ወቅት ደግሞ ቱባ የሆኑ ባህሎችን ኦሪጂናል ቦታው ላይ ድረስ በመሄድ ክሊፖችን በመስራት ይታወቃል። ይሄ እሱ የሚታወቅበት አንዱ መገለጫው ነው። በተለይ ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ። የባላገር ፍቅርን ታውቁታላችሁ። በኢቲቪ ሲተላለፍ የነበረ ተከታታይ ፊልም ነበር። ለሀገር ፍቅር መድረክም የበቃም ተወዳጅ ቲያትር ነበር። በዛ ላይ የአንዱን ባላገር ካራክተር ወስዶ ሰሜ ባላገሩ ሲተውን የቅርብ ጊዜ ትውስታችን ነው። ከዛ በኋላ ወደ ውጭ ሀገር ኑሮውን አድርጎም ነበር። የተወሰነ ህመም ላይ እንደነበር ብዙዎች ይናገራሉ። እሱ ግን ህመሙን ደብቆ እስከ መጨረሻው ጊዜ ድረስ በሙዚቃው ስራው ላይ የቆየ አንቱታንም ያተረፈ ሰው ነው። ዛሬ ማለዳ ነው እንግዲህ ከዚህ ዓለም በሞት መለየቱን የሰማ ነው። ህልፈተ ህይወቱ ከተሰማ በኋላ ብዙዎች ከሰሜ ባላገሩ ጋር ያላቸው ግንኙነት እንዴት ያስታውሱት እንደነበረ ጽፈዋል። ከነዛ መካከል ታመነ መንግስቱ ውቤ አንዱ ነው። እርሱ ጋዜጠኛ ነው። እሱ ያሰፈረውን ትውስታና ትዝብቱን እንጋራ። ጽሑፉ የትውልድ ገድሌ በታመነ መንግስቱ ውቤ ይላል። የበላይ ሀገር ሶማ ታደሰ እንኳንስ ሰው ዋርካው አለቀሰ ይላል። የተሳሱ ገብርኤል ነው። ቅዱስ ገብርኤል ከጎጃም ሰው ጋር አንድ ሊሆን ግንኙነት ያለው ይመስላል። በዚህ ህዝብ ይትባል ጭፈራ ሲደምቅላቸው ወዳሉ ከሚባሉ የገጠሬ ታቦታት አንዱ እሱ ይመስለኛል። ቢቡኝ ወረዳ በሆን ኑሮ የድጓን ቅዱስ ገብርኤል ንግስ ከሩቅ ሰማ ነበር። ዛሬ ግን ከ2 ቀናት የጦር ግንባር ዘገባ በኋላ ለረፍት ጊዜ ለፍሳ የፈጠራት በምትመስል ከተማ ውስጥ ነኝ። ባህር ዳር ከጊዮን ጓሮ ከጣና ጉበት እንዲህ አበጃት መቸስ ለታምር ቢፈልጋት ነው እያልኩኝ ደግሞ የሐሩር መስፍን የሸዋው ሰውዬ የራስ መኮንን ልጅ አረ ወዲያ በእናታቸው በኩል በስልጥ የሚወለዳሉ ሲባል ሰምቻለሁ። ቀዳማዊ ኃይለ ሥላሴ ለኢትዮጵያ መናገሻነት መርጠዋ ሲቋምጡ አብዮቱ ቀደማቸው። ጃንሆይም እድሜና ያሳደጓት የደሃ ልጅ ስፍራ በመሆኗ ባህር ዳርን እጅግ ይወዳሉ ሲል መግቢያውን ያትታል። ስለ ሰማኝ በለው ለመጻፍ የሚንደረደረው ደራሲ ሰማኝ በለው በልጅነት በብዙዎች ልብ ውስጥ የተተከለ ሰው ነው። ሰማኝ በለው የብዙዎች ትውስታ ነው።
ሰማኝ በለው ሁሉም ሊያወሩት የሚፈልጉት ሰው ነው። ሰማኝ በለው በባህላዊ ሙዚቃ ስራዎቹ ይታወቃል። የዜማ ድርሰቶቹ ደግሞ የእርሱ አንዱ መታወቂያ ርዕሶቹ ናቸው። ሰማኝ በለው ብለው ቀልድ ይጀምራሉ ይላል ታዋቂው ጋዜጠኛ። ሰሜን እንዲያወጋን ይርጋ ዱባለን፣ ባህሩ ቃኘን፣ አበበ መለሰን ያገናኛቸውን ጉዳይ እናነሳለን። አቢ አላመው ሁለቱን ከዋክብት የጋራ ዘፈን ሊያዘፍን ነበር። ጋሽ ይርጋ ዱባለ ፍየልና በግ አብሮ ይዘፍናል ብለው ይወርፋሉ። ሐሳቡ ግልጽ ነው። በጉ ፍየሉ ማን የትኛው እንደሆነ ብዙዎች አልተገለጠላቸውም ነበር። ሰሜ ድምጹን እያወፈረና እያቀጠነ እንጉርጉሮውን ጀመረ። በዛ ወቅት ነው ይርጋ ዱባለ ስለ ሰማኝ በለው እያወሩ እንደሆነ ይገባቸው። ሞት ተወውና ተውክ ይላል። ይልቅ አንተናየው ደምሳሽ ለሰማኝ በለው አንዳንድ የሥራ ሐሳቦችን ያቀብለዋል። ሰሜ ተጫዋች ነው። ሰሜ ተግባቢ ነው። ሰሜ በየመሃሉ ያወጋል፣ ይዘፍናል። በሁለት ወራት ልዩነት ውስጥ የሰሜ አስጨናቂው ወጣ። ሐይቅ እስጢፋኖስ ትዝታ የተጋራሁበት የበላይ ዘለቀ የልጅ ልጅ ሃይማኖት ይልማ አድማሱ በላይ ዘለቀ አባ ኮስተሩን ሆኖ ተውኖበታል። በዚያ በተሰራው ክሊፕ ላይ ሰሜ እንደ ጉድ ይተውንበታል። ሰሜ ትወና ይችልበታል። ሰሜ ዘፈን ይችልበታል። ሰሜ ሰው ነው እያለ ጽሑፉን ይቀጥላል። ሰማኝ በለው በብዙዎች ልብ ውስጥ የቀረው በዘፋኝነቱ ብቻ አይደለም። ከአካባቢው በተለይ ከትውልድ መንደሩ በዘፋኝነት መውጣት ለሚፈልጉም ጭምር አለኝታ የሆናቸው የቁርጥ ቀን ልጅ ነው። ሰማኝ በለው ከዓመታቶች ቀደም ብሎ አዲስ አበባ ልዩ ስፍራው ባምቢስ እየተባለ በሚጠራው አካባቢ ከአንድ ጓደኛው ጋር መኪናውን እያሽከረከረ ሲሄድ ድልድይ ውስጥ በመግባቱ ጓደኛው ሞቶ እሱ ግን በፈጣሪ ረዳትነት ተርፎ ነበር። ታዲያ ሰማኝ ጓደኛው በመሞቱ ምክንያት ጥፋተኛ ተብሎ ተፈርዶበት በስራ ዓመታትን አሳልፏል። ከዛ ስር ከወጣ በኋላም ለከፍተኛ ድብርትና ጭንቀት በመዳረጉ ከቤት መውጣት ሙሉ በሙሉ አቆመ። በዚህ ሂደት ውስጥ ነው የሰውነት ክብደቱ የጨመረው። ከ115 ኪሎ በላይ እንደሆነም ተናግሮ ነበር። ከእንቅስቃሴ ማድረግ አለመፈለግ ጋር የተገናኘ እንጂ ምንም አይነት ህመም እንደሌለበት ተናግሮ ነበር። ነገር ግን እስር ላይ በነበረበት ጊዜ ከሰዎች የሚመጡ አስተያየቶች፣ ሐሜቶችና መገለል አእምሮውን በጣም ጎድቶት እንደነበረ፣ ከወጣ በኋላም ከውፍረቱ ጋር በተገናኙ የሚሰጡ አስተያየቶችም በርካታ እንደነበሩ መናገሩ አይዘነጋም። ምንም ያህል ጠንካራና ደስተኛ የነበረ እንደሆነ ቢገልጽም ውስጡ ሰላም አለመሆኑ ግን በደንብ ያሳውቅ ነበር። ሰማኝ በለው ከዚህ ዓለም በሞት የመለየቱ ዜና ፋና ብሮድካስት ኮርፖሬሽን ካጋራ በኋላ ሐዘናቸውን እየገለጹ ነው የሚገኙ። የማይታመን ሐዘን ነው፣ የባህል አምባሳደራችን ነው የሚሉ ብዙዎች ናቸው። በጣም እንዳሳዘናቸው ምን የሚገልጹት ሞቱ ያልተጠበቀ እንደሆነ የሚናገሩን በጣም ብዙዎች ናቸው። ከልጅነት ትውስታቸው ጋር የእርሱን ድምጽና የትወና ብቃት የውዝዋዜውን ጥራት የሚያስተሳስሩ ብዙዎች ሆነዋል። ነፍስ ይማር። 4 ትንንሽ ልጆችን ጥሎ ከዚህ ዓለም በሞት መለየት ለአንድ አባት ምን ያክል ከባድ እንደሆነ ይታወቃል። እሱ እየሳቀ እሱ እየተዝናና እየመሰለ ያሳለፈው ጭንቅ ምን ያክል ከባድ ሊሆን እንደሚችል መገመቱ ራሱ ልብን ይሰብራል። በህይወት ባለበት ዘመን በተለያዩ መድረኮች ላይ የከበረው ሰው እንግዲህ ከዚህ ዓለም በሞት የመለየቱ ዜና ከተሰማ በኋላ ስርዓተ ቀብሩ ይፈጸማል፣ እሱን የሚመጥን ስርዓትስ እንዴት ሊሆን ይችላል የሚለውን ጉዳዮች የብዙዎች ጥያቄ ነው። ገና በማለዳው ነው ህልፈት ህይወቱን የሰማ ነው። ኮሚቴዎችም እየተዋቀሩ እንደሆነ ሰምተናል። ቀጣይ ስራዎች ምንድናቸው? ስርዓተ ቀብሩ ክብሩን በሚመጥን መንገድ የት ነው የሚፈጸመው የሚለውን መረጃዎች እየተከታተልን እንነግራችኋለን። አሁንም ለቤተሰቦቹ መጽናናት ይሁን፣ ለሱ ደግሞ ዘላለማዊ ረፍትን እንመኛለን። ነፍስ ይማር። ሰሜ ባላገሩን ልንለው እንወዳለን። እናንተ ማዘናችሁን በኮሜንት መስጫው አጋሩ።